ትዳር ማትይዙ ስለምንድን ነው? ፊታችሁ እንኳን ትዳር አይደለም ፖሊስ ያስጠጋል። እንኳን ባል አይደለም ፖሊስ ወታደር ያስጠጋል። ፊታችሁን አጨልማችሁ ከዛ የእግዚአብሔር ሰው ጸልይልኝ ምን እንደ አባ ፈገግ ብትይ እግዚአብሔር ምስክር ፈገግ ብትይ ዲምፕል አለ ትዳር ይመጣል። አሜን በል። እንዴት አድርጌ ላስረዳችሁ በጌታ በኢየሱስ ስም። ዘንድሮ ግን አንድ በረከት ባርካችኋል። የእግዚአብሔር የሆነ ነገር ተከታትሎ ቤታችሁ ይግባ። የጌታ የሆነ ነገር ቤታችሁ ይግባ። እማይረሳ ሳቅ ያስቃችሁ። እማይረሳ ሳቅ ያስቃችሁ። እማይረሳ ደስታ ያስደስታችሁ። እማይረሳ ይኸውላችሁ የሳራ ሳቅ የተጻፈ ሳቅ እንደሆነ ሪትን ሳቅ እንደሆነ በኢየሱስ ስም በዚህ ዓመት የሚጻፍ ሳቅ ያስቃችሁ። አላ ለሆነ ሰው ሆኖለታል። በኢየሱስ የሚጻፍ ሳቅ እዚህ መጽሐፍ ውስጥ መቼም ያልተጻፈ ነገር ሳቅ ሁሉ ተጽፏል። ሳቀች ተብሎ ሳቀች። አሚን ነው። ወጣት ልጆች እግዚአብሔር ምስክሬ ነው። ሳቁ ደግሞ የዚህ ዘመን ወጣቶች ሲያምሩ ጌታ ነው። ከኛ በኋላ የተወለዱ ልጆች ታምራላችሁ ብላችሁ መሳቅ ነው ያለባችሁ። አሁን ፍቅር ያው የትዳር በር እየተከፈተለት ነው። አራተኛ ክፉ መንፈስ የሐዘን መንፈስ ክፉ ነው። እቤታችሁ ላይ ማወቅ መገሰጽ አለባችሁ። እጃችሁን ጭናችሁ ይሁን እኔ ትንሽ ብናገር ደስ ይለኛል። ብዙ እናቶቻችን ፈረንጅ ሀገር ብዙዎቹ ፈረንጆች ቆይተው ነው የሚሞቱት። ኢትዮጵያ ቶሎ ነው የምንሞተው። ቶሎ ድፍት ጡረታ እንደወጡ ድፍት ሳይወጡ ድፍት 50 ሳይደርሱ ድፍት ፈረንጆቹስ እንደዚህ እያሉ እየተንቀጠቀጡ እንደዚህ እያሉ ፈረንጆቹ ታቃጥቀው በዱ ካሜራ ሁሉ እዚህ ላይ አድርገው ኢትዮጵያ ይመጣሉ። አሁን ሴትዮ ላሊበላ ልታይ ነው፣ ከላሊበላ ላይ ልትወድቅ ነው። እኛ እኮ ማንጎበኛቸው ነገሮች እኮ ነው እዚህ ድረስ መጥተው የሚጎበኙት። እግዚአብሔር ምስክር ፎቶ አድርገው በቃ እንዴ አሮጊቶቹ እኮ ተው። ይሄ ደግሞ ገልባጭ መንፈስ ይወጋ። እኔ ፈረንጅ እኮ አይታችሁት እኮ ነው። ሁለት ሽማግሌና አሮጊት ሩብ ጉዳይ ለሞት የቀራቸው ቆመው እኮ ይደንሳሉ እኮ እንትን ይጫወቱላቸዋል። ቫዮሊን ምናምን ቆመው ይደንሳል። ሁለት አሮጊትና ሽማግሌና ሆና እንደዚህ ይላሉ። ኢትዮጵያዊ 40 ዓመት ይለፋ ውስጥ ነጠላ በቃ በዛው በኢየሱስም ቀና ያርጋችሁ። እግዚአብሔር አበባ ከበደም አሜን በል። እግዚአብሔር ቀና ያርጋችሁ። አሜን በል። እግዚአብሔር ያየላችሁ ዘመን ሳይፈጸም ከዛ በፊት የሚመጣ የጭንገፋ መንፈስ ይመጣ።